በመጀመሪያው ምሽት የሥራ ቀኗ ለእርሷ ከየት እንደመጣ በማታውቀው ኃይል በጥፊ ተመታ ወደቀች። ከወደቀችበት ተነስታ ዙሪያዋን ስትመለከት ምንም አይነት ሰው በክፍሉ አልነበረም። ወደ መስተዋቱ ሜዳ በፊቷ ላይ ያረፉትን የእጅ አሻራዎች ተመለከተች። ህልም እንዳልሆነ እርግጠኛ ሆነች። ነገሩ በስራ ባልደረቦቿ የተደረገባት ፕራንክ እንደሆነ ስትረዳ ያልተጠበቀ ነገር ተፈጠረ። ይህ ሁኔታ የተፈጠረው ሜክሲኮ ውስጥ በሚገኝ አንድ ሆስፒታል ውስጥ ነበር። በመጀመሪያ የሥራ ቀኗ ሶፊያ ልዩ ክትትል የሚያስፈልጋቸው ታማሚዎች ጋር ብቻዋን የምሽቱን ፈረቃ ተመድባ እንድትሰራ ተደረገች። የነርሶቹ አለቃ የአይሲዩን ክፍል ቁልፍ ለማስጠንቀቂያ ጋር አስረከበቻት። በምሽቱ የሥራ ሰዓቷ ምንም አይነት ነርስ ካናገራት መልስ መስጠት እንደሌለባት ነገረቻት። ሶፊያ እንደሄደችም አንደኛዋ ነርስ ወደ ነርሶቹ አለቃ ቀርባ እውነቱ ሊነገራት ይገባል አለች። ነገር ግን የነርሶቹ አለቃ እውነቱን የመናገር ፍላጎት አልነበራትም። ሶፊያ ወደ አይሲዩ ክፍል ስትገባ የቤቱ ባዶ ኮሪደር የሆነ የሚቀፍ ነገር እንዳለ አሳወቃት። ድፍረቷን አሰባስባ ስራዋን ጀመረች። መጀመሪያ ላይ ነገሮች በጥሩ ሁኔታ እየሄዱ ነበር። ነገር ግን የታካሚዋን ልብስ በመቀየር ላይ ሳለች የሆነ የእንጉርጉሮ ድምጽ መስማት ጀመረች። ሶፊያ ሁኔታውን ለማጣራት በጥንቃቄ ወደ ኮሪደሩ ወጣች። ነገር ግን በኮሪደሩ ውስጥ ማንም አልነበረም። የተሳሳተ ድምጽ ነው የሰማሁት ብላ ራሷን አደፋፍራም ወደ ታካሚዎቹ ክፍል ተመለሰች። በሁኔታው ትኩረት ማድረግ ስላልቻለች ለበሽተኛው የሚሰጥ መድኃኒት ተደፍቶባት ልብሷ ተበላሸ። ሶፊያ ልብሷን ለመቀየር ወደ ስታፍ ልብስ ማስቀመጫው ሎከር መሄድ ግድ ሆነባት። ወደ ልብስ ማስቀመጫውም ስትሄድ የልብስ ማስቀመጫው በር ተከፍቶ ነበር ያገኘችው። እንዴት ሊሆን ቻለ በሚል ጥያቄ ውስጥ እያለች የታኮ ጫማ ድምጽ ከኮሪደሩ ሲያስተጋባ ሰማች። እንደ ድንገትም የሰው ቅርጽ ያለው ነገር በመስተዋቱ ተመለከተች። ሶፊያ በጥርጣሬ ሰላምታ ሰጠች፣ ነገር ግን መልስ አላገኘች። ድፍረቷን አሰባስባም ወደ ውጭ ወጥታ ተመለከተች። ነገር ግን ኮሪደሩ አሁንም ባዶ ነበር። ተመልሳም ልብሷን በመቀየር ላይ ያለች የኮቴው ድምጽ እንደገና መሰማት ጀመረ። እየፈራች በልብስ ማስቀመጫው ተደብቃ ስትመለከት ያ ሰው የሚመስል ፍጥረት የነርሶችን ኮፍያ ለብሶ ተመለከተ። ሶፊያ በድንጋጤ ደንዝዛ ወደ ልብስ ማስቀመጫ ክፍሉ እየቀረበ ባለው ፍጥረት ላይ አፈጠጠች። በሚቀጥሉት ሰከንዶች ግን ከቦታው ከነኮቴው ተሰወረ። ሶፊያ በመንፈስ አታምንም። ስለዚህ ይህ የሆነ ያለው ሁኔታ በስራ ባልደረቦቿ የሚደረግባት ፕራንክ እንደሆነ አመነች። እየተፈጠረ ስላለው ነገርም ብዙ ለማሰብ ጊዜ አልነበራትም። የእሷን መርፌ የሚጠብቅ ታካሚም ስለነበራት ወደ ታካሚዎች ክፍል በፍጥነት አመራች። ለታካሚው የህመም ማስታገሻ ልትሰጠው ወደሱ ስትቀርብ ታካሚው ጥቁር ኮፍያ የለበሰች ነርስ መጥታ የህመም ማስታገሻውን እንደሰጠችው ተነገረ። ሶፊያ በፍጥነት የህክምና መዝገቡን ተመለከተች። በመዝገቡ ላይም ከዚህ በፊት አይታው የማታውቀውን ፊርማ ተመለከተች። በመድኃኒት ማስቀመጫው ላይ ያሉ አንዳንድ የህመም ማስታገሻ መድኃኒቶችም በቦታው እንዳልነበሩ አስተዋለች። በስራ ባልደረቦቿ ያልተገባ ባህሪም ተቆጥታ ነርሶቹ ልትጋፈጣቸው ወደ እነሱ ሄደች። ነገር ግን የስራ ባልደረባዋ የጽኑ ህሙማን ማገገሚያ ክፍል ቁልፍ ሶፊያ ጋር ብቻ እንደሚገኝ በመናገር ከሷ ውጪ እዛ ክፍል ውስጥ ማንም ሊገባ እንደማይችል አሳወቀቻት። ጥቁር ኮፍያዎች በነርሶች ሲደረጉ የነበሩት ከዛሬ 100 ዓመት በፊት እንደሆነና አሰራርም እንዳበቃለት ተናገረች። በተጨማሪም የሥራ ባልደረባዋ እንዲህ ስትል አስጠነቀቀቻት። የጽኑ ህሙማን ማገገሚያ ክፍሉ ሁሌም በመንፈስ እንደታደነ ነው። ስለዚህ በምሽት የሥራ ወቅት ላይ በፍጹም እንቅልፍ መተኛት እንደሌለባት ነገረቻት። ሶፊያን በድንጋጤ ደንዝዛ እንደቆመች ይህንን ስራ በመቀበሏ ተጸጸተች። ልቧ እየፈራ ወደ አይሲዩ ክፍል ስትመለስም የኮሪደሩ መብራት በቁጣ በሚመስል መልኩ ብልጭ ድርግም ማለት ጀመረ። የእግር ኮቴ ድምጽም ከእንጉርጉሮ ጋራ በኮሪደሩ ያስተጋባ ነበር። የሚያስፈራ ጥቁር ፍጥረትም በቀስታ እየተራመደ ወደ እሷ ቀረበ። ይቀጥላል። ይህች ሴት ገላዋን እየታጠበች ሳለ ስልኳን ስትመለከት አንድ ሰርጎ ገብ ሰው ግቢዋ ውስጥ አይታ ደነገጠች። ውድ ቤተሰቦች ፈኒ ዴይስ የዩቲዩብ ቻናል ከፍቷል። በዛ ላይ የተለያዩ ፊልሞችን በትርጉም ታገኛላችሁ። አጫጭር ፊልሞችን እዚህ ላይ የምትመለከቷቸውን የተለያዩ ፊልሞችን እዛ ላይ ታገኛላችሁ። ስለዚህ ሰብስክራይብ አድርጉና እሱን ቻናል ተከታተሉን። በዩቲዩብ ቻናላችን ላይ የተለያዩ ፊልሞችን ታገኛላችሁ። እዚህ ያላችሁ ቤተሰቦች ወደ ዩቲዩብ ኑና ማስመሰያውን በድብቅ ቀይሮ $1 ቢሊዮን ወደ ራሱ ሂሳብ